ክቡራን የመንገድ ቲዩብ ተከታታዮች እንደምን ቆያችሁ? እንደምንስ እስከ ሰዓት ደረሳችሁ? አሜን። ሰማይን ያለ ባላ ምድርን ያለ ካስማ በጸናች ቃል ያቆመ የኃያላን አምላክ የጌቶች ጌታ የሆነ ልዑል እግዚአብሔር የተመሰገነ ይሁን። ዛሬ የእናታችን ቅድስተ ቅዱሳን የቅድስት ድንግል ማርያምን በልጇ በወዳጇ መቃብር ላይ የጸለየችውን የሰኔ ጎልጎታ እናያለን። አብረን ጸልያለን። የመንፈስ ቅዱስ አንድነት አይለየን። አሜን። የሰኔ ጎልጎታ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናዋ ክብሯ የልጇም ቸርነት ከሁላችን ጋር ይሁን ለዘላለሙ አሜን። አምላክን የወለደች በውስጥ በአፋ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በጎልጎታ ይኸውም የጌታችን መድኃኒታችን ኢየሱስ ክርስቶስ በሆነ መቃብር ላይ እንዲህ ስትል የጸለየችው ጸሎት ይህ ነው። ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፍቃድ ከኔ ተወልደሃል። ጡቶችንም ጠብተህ በግስ ሕፃናት ብታድግ ሰማይና ምድር አይችሉም፣ እንኳን የዓለም ዳርቻዎች አይወስኑም። ምድርን ልትሸከም አትችልም። ቀላያትና አብርሆቱን በጥልቀታቸው የተነሳ ክረምትና ማዕበል በልፍኝ አይሞሉም። ኃያላን መላእክት ቢሆን ወደ አንተ ሊቀርቡ አይችሉም። በማኅፀኔ 9 ወር ከ5 ቀን ተሸክሜያለሁና ጡቶችንም 4 ዓመት እየጠባ አድገሃልና እለምንሃለሁ፣ ማልድሃለሁ። ሄሮድስ በምቀኝነት ሊገድልህ በፈለገ ጊዜ አንተን በጀርባ ያዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴና ልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርገህ ከ9 ወር ከ5 ቀን ተሸክሜያለሁና እለምንሃለሁ፣ ማልድሃለሁ። አቤቱ በቁርና በብርድ ወራት ከቤተልሔም ከኔ መወለድን አስብ። አቤቱ ከአንተ ጋር ሀገር ወደ ሀገር መሰደዴን ስለ አንተም የደረሰብኝን ጭንቀትና መከራ ረሃብና ጥም አስብ። የምለምንህ ለደጋጎች ለጻድቃን ብቻ አይደለም፣ በዚህ ዓለም ላሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነት ለሚተማመኑ ኃጥአንም ነው እንጂ። አቤቱ ጸሎቴና ልመናዬን አስተውልልኝ። ከአንተም ዘንድ የምሻውን ቃሌን ልመናዬን ትሰማኝ ዘንድ የልቦኔንም ሐሳብ ትፈጽምልኝ ዘንድ በዚህች ዕለት በዚህ ሰዓት 12ቱ የብርሃን መላእክታን፣ 2ቱ የይቅርታ መላእክታን፣ 24ቱ የምሕረት መላእክታን ከኔ ጋር በመቆም ልመናዬን ቃል ይፈጽሙልኝ ዘንድ ላክልኝ። ከአንተ ዘንድ የምሻው ቸርነትን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር ባሕርይ አባትህ ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር፣ ተራሮችና ኮረብቶች፣ ሰውና መላእክታን፣ ጨረቃና ፀሐይ፣ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ የአብ ባሕርይ ሕይወቱ የሆነ ከአብ የተገኘ የአንተም ባሕርይ ሕይወት በሆነ ከአንተ ጋር የተካከረ በጰራቅሊጦስ መንፈስ ቅዱስ ኮከብ መውጣት በፊት ከአንተ ጋር በነበረ አሁንም ያለ ለዘላለም በሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ብዙኃን አዕይንቲሆሙ በተባለ ውርተ መንበርን በረአድ የተንቀጠቀጡ መንበርን በሚሸከሙት አንተን ባዘልሽ ጀርባ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ አንተን ይገሉሃል እያልኩ ሳስብ ዓይኖቼ እንደ ጠል ውኃ እየፈሰሱ በክብር ሥጋ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ምን ሊቀርቡት በማይችሉት አንተን በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ከአንተ ጋር ቃል በቃል በተነጋገሩ በአንደበቴ ሱራፌል ኪሩቤል ድምፅን ሰምተው ጸንተው መቆም የማይቻላቸው ጡማን ቃልን በሰሙ ጆሮቼ 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክንዱ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቀለልክ። በተጣልክበት ዋሻ በብረት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ መልአከ ምክር በሆነ በቅዱስ ሚካኤል አንተን በክብር እወልድ ዘንድ መወለድም ዜና ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በምጥ የተያዙ ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ የሰላም ደህንነት መልአክ በሆነ በቅዱስ ኡራኤል መልአክ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ዙፋንን በሚሸከሙ 44ቱ እንስሳት ኪሩቤል ቅዱስ 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 እያሉ እግዚአብሔር እያሉ አኗኗርን በማመስገን መንበርን በሚያጥኑ 24ቱ ካህናተ ሰማያት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ።
ልጄ ወዳጄ ሆይ ተልኳቸውን ለማፋጠን የሚፋጠኑት 99 ነገደ መላእክትን ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ እልፍ ሆኖ በፊት በሚቆሙ፣ እልፍ ሆኖ በኋላ በሚቆሙ፣ እልፍ ሆኖ በቀኝ በሚቆሙ፣ እልፍ ሆኖ በግራ በሚቆሙ መላእክትን ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ተራሮች፣ ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ የሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሰማይ ተላ መንበር በእግር መረገጫ በሆነ በምድር ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊት ሀገር ብርሃነ መለኮት በተገለጠበት በደብረ ታቦር ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በደብረ ዘይት በአንተ መንግስት በደብረ ጽዮንም ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክበት በመካከለ ዮርዳኖስ በቅዱስ መንፈስና ከአንተም ዘንድ በወጣው ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በተቸነከሩ እጆቼ እና እግሮቼ በቅዱስ ሥጋህና በክብር ደም ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ለሰው ልጅ ስትል በተቀበልከው መከራና ሞት ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ አዳምን ከነ ልጆቹ በማውጣት በአካለ ነፍስ ወደ ሲኦል በመውረድ ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተህ በሦስተኛው ቀን ከሙታን ተለይተህ በመነሳት በታላቅ ምስጋና ወደ ሰማይ በማድረግ ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በማይሽረው መንግስት በማያልፈው ዘመን ጉድለት በሌለበት የደስታ ወንዝ ዝቅ ከፍ አጽንኦት በሌለበት መንበር ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ጼቃ በተባሉ ስሞች ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ጠላትን በሚያሸንፈው በያኤል በተባለ በማይጠቃው በታኦኤል ስምህ ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻል ህቡ ስምህ መተርጎም በማይቻል በክሱት ስምህ ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሳዱር፣ አላዱር፣ ዳናት፣ አዲራስ፣ ሮዳስ በተባሉ በአምስቱ ጽዋተ መስቀል ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ከኔ ጋር ቁመህ የልቦኔን ሀሳብ ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገድ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ስም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖትም ተደምስሶ በጣዖትም ቦታ አዳራሽ ተዘብረው ተቀጥቅጠው ይጠፉ ዘንድ ማልድሃለሁ። ዳግመኛ በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ከሰማያውያን በሆነ በአባት ስልጣን በሕያው በሚሆን በአንተ ስልጣን ኃጢአት ስር ተቆርጦ የሚጥል የነፍስ ከሥጋ የሚለይ ስውል ነበልባላዊ በሆነ መንፈስ ቅዱስም ቃል የተፈቱና ነፃ የወጡ ይሆኑ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ጸሎቴና ልመናዬን ሰምተህ ወደ እኔ ትመጣ ዘንድ እለምንሃለሁ ማልድሃለሁ። ከማርና ከወተት ይልቅ ታስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናት እመቤታችን ማርያም እንዲህ ብላ በጸለየች ጊዜ ምድር ተናወጠች፣ ድንጋዮች አለቶች ሰነጣጠቁ፣ መቃብራትና የተዘጉ በሮችም ተከፈቱ። በዚያን ጊዜ 99ኙ ነገደ መላእክታን ባለቆቹም ጋር በሰማይ ወረዱ፣ በግራና በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ከጨረቃ 7 እጅ የሚያበሩ 4ቱ ብርሃናት ከፊቱና ከኋላው ያበሩ እልፍ ከአላፍት ወአትለፍት አላፋት መላእክት በግራ በቀኝ ተሰልፈው ወረዱ። እመቤታችን ማርያም ይህን ባየች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማ አደነቀች። ጌታ ኢየሱስ ክርስቶስ እናቱ ማርያም ሆይ ያስደንቅሻልን? 9 ወር ከ5 ቀን በማኅፀን ተሸክመሽኝ አይደለምን? አላት። ብሩክት ማርያም እንዲህ ስትል መለሰችለት፣ ቀድሞ በዚህ አኳኋን አላየሁም። የሰውን ሥጋ ለብሰ በማኅፀን የተሸከምኩ እንጂ ዛሬ ግን እጅግ የሚያስደነግጥ የሚያስፈራ የመለኮት ግርማ አየሁ። ጌታችን መልሶ እንዲህ አላት፣ እናቴ ወላዲቴ ሆይ 9 ወር ከ5 ቀን ማኅፀን ተሸከምሽኝ፣ ጀርባሽ አዘልሽኝ። ከማር ስኳር ይልቅ የሚጣፍጥ ከበረድ የነጻ ከገነት ፈሳሽ ይልቅ የሚጣፍጥ ከበረድ የነጻ ከገነት ፈሳሽ ውሃ ንጹሕ የሆነ ጡትሽን ያጠባሽ እናቴ ማርያም ሆይ ምን ላድርግልሽ ትፈቅጃለሽ? እንሆ የለመንሽው ሁሉ ይፈጽምልሻለሁ። ብሩክተ መርገመ ሥጋ መርገመ ነፍስ የሌለባት ማርያም ለልጇ ለወዳጇ እንዲህ ስትል መለሰች፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባዬ፣ መጠጊያ አንተ ነህ። እምነቴም በአንተ ላይ ነው። ግና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ አጸናኸኝም። ለሁል ጊዜ የምታስበኝና አለኝታዬ አንተ ነህ። በኋለኛው ዘመን ትንቢትም ሲፈጸም ሰዓቱ ሲደርስ
በአንተ ፍቃድ፣ በአባትም ፍቃድ፣ በማኅየዊ በሚሆን በመንፈስ ቅዱስ ፍቃድ ከኔ ተወልደሃልና ዛሬ ስለ እኔ ስም ያዘነውን የአንደበቴም ቃል ጸሎቴና ልመናዬን ስማኝ። እኔ ወላጅ እናትህ ማርያም የምነግርህ ሁሉ አድምጥ። መታሰቢያዬን ለሚያደርጉ በስሜ ቤተክርስቲያን ስለሚያሰሩ አንተ ብርሃነ ማኅደር አዘጋጅላቸው። አቤቱ ስለ እኔ የታረዘውን ያለበሰ በሰው እጅ ያልሰራውን እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ በእኔ ስም በሽተኞችን የጎበኘ የጠየቀ በቸርነትና በይቅርታ ጎብኘው። አቤቱ ስለ ስሜም ብሎ የተራበ ያበላውን የሕይወት እንጀራ አብላው። ሰማያዊ በሆነ ማዕድም አስቀምጠው። ስለተጠማ ያጠጣውን በኤዶም ገነት ከሚፈስ ሕይወት ውሃ አጠጣው። አቤቱ ስለ እኔ ስም ያዘነውን ያረጋጋ፣ ነፍሱ ከስጋው የምትለይበት ጊዜ ያጽናነው። ያዘነውን የተከዘውንም ያስደሰትና ያጽናናውን ስለ ስሜ ብለህ አስደስተው። እድል ፈንታውንም በዚህ ዓለም ላሉ በአንተ ምግባር በሃይማኖት ደስ ካሰኙት ከቅዱሳን ጋር አድርገው። አቤቱ ምስጋናዬን የሚናገሩት መጽሐፍ የጻፈ ያጻፈ በእኔ ስም የጸለየ ሰማያዊ በሆነ አምደ ብርሃን ስሙን ጻፈው። ጸሎቱ ተማምኖ ይህን መጽሐፍ በአንገቱ ያነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ በሲኦል ሞት ነፃ የወጡ ይሆኑ ዘንድ እለምንሃለሁ፣ ማለድሃለሁ። አስቦ መታሰቢያን ያደረገ ዝክሬን የዘከረ በዓሌም ቀን የመሰገንበት ምስጋና የሚያመሰግኑ የሚዘምሩት አቤቱ ዝማሬ መላእክትን አሰማቸው። ጌታችንም ይሁን እንደወደድሽ ይደረግልሽ አላት። በአንቺም ስም ቤተ ክርስቲያን ያሳነጸ ብርሃን ቦታ አዘጋጅለታለሁ። በመንግሥተ ሰማያት ንጹሕ ማደሪያ ሰጠዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ፊት አቀርባለሁ። የታመመ በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ ጎበኘዋለሁ። ከዚያም ከሚያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜም መሪር በሆነ የሞት ጽዋን አላጠጣውም። ወደ መንግሥተ ሰማያት ሲገባ ድረስ አልለየውም። ርኩሳን መናፍስን በተከራከሩ ጊዜ እኔ ጠበቃ ሆነዋለሁ። በችግሩ ጊዜም ደርስለታለሁ። ዳግሞ እኛም በስምሽ ለታረዘ ለተራቆተ ያለበሰ በሰው እጅ ያልተፈተለና ያልተሰራ ህብሩ እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወትን አክሊልም አቀናጀዋለሁ። ስለ አንቺም ብሎ ከዕለት ጉርሱ ለተራበ ያበላ ምድራዊ አይደለ ሰማያዊ የሆነ የሕይወትን እንጀራ አበላዋለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ እጅግ ነጭ የሆነ የኤዶም ገነት የሚፈስ የሕይወት ውሃ አጠጣዋለሁ። በስምሽ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብሎ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋና መጽሐፍሽን የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን አጽፈዋለሁ። ስለ አንቺም መብራት ይዞ ዕጣንም ለቤተ ክርስቲያን መባ የሰጠ እኔ ፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መላእክት በመንግሥተ ሰማያት አበራለታለሁ። ንጽሕት መዓዛ ዕጣንም የሰጠ መዓዛው ሽታውን እንደ መላእክት መዓዛ አደርገዋለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰየመውን ምድራዊ ሰዎችና ሰማያውያን መላእክታን ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይህ መጽሐፍ ባለበት ቦታ ሁሉ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ፣ በረከትም ይሁን። ስምሽ በተጠራበት ስዕልሽን ባለበት መታሰቢያሽን በተደረገበት ስምሽን በሚጸለይበት ቦታ ሁሉ እኩያን አጋንንት አይቀርቡም። በረቂቅ ሰውን የሚያሰቃዩ ጸሊም አንዛር ወላጆቻችን ይርቃሉ። ይህ መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋረደውም። ርኩሳን መናፍስትም የቀትር አጋንንትም ሊቀርቡት አይችሉም። ሌሊት በሕልም የሚያስደነግጥም በመዓልት በእሾህ መወጋት ቢሆን በቅፋት የሚመስሉ በምግብ ማሳነቅ ወይም በውሃ ትንታ የሚመስሉ በስካርና በቁጣ የሚመስሉ ልብን በመፋቅ በቃር በሚመስሉ በጥርስ በሽታ አፍን በማማረር በራስ ምታትና በዓይን ህመም ወይም በሆድ ቁርጠት የሚመስሉ በንዳድ በወባ በማነቅ የሚመስሉ በባህርና በየብስ በእንጨት በድንጋይ የሚመስሉ በእሳትና በዲን የሚመስሉ በፍቅርና በሰላም ወይም በጠብ የሚመስሉ በአራዊትና በእጽዋትም የሚመስሉ በፀሐይ በሐሩር ወይም በቁርና በአሙዳይ በውርጭ በነፋስ ንጹሕ ኃይል ወይም በውሻ መነከስን በሚመስሉ በእፉኝት መነደፍም ቢሆን በእሳት ማቃጠል የሚመስሉ በሌሊት በጨለማ ቀን ብርሃንም የሚመስሉ እነዚህ ሁሉ አይቀርቡም። ይህ መጽሐፍ በንጹሕ ሕሊና በቅን ልቦና የያዘ የቡዳይንም አያስፈራውም። ይህ መጽሐፍ የምትደገምበት ቦታ ሁሉ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶች የሚታዩም አይታዩም
በረድ ኩብኩባ አንበጣም ቢሆኑ ሊቀርቡ አይችሉም። ከብቶቹም ቢታመሙ ይህ ጸሎት ቢደገምላቸው ክፉ በሽታ አይነካቸውም። ይህ መጽሐፍ በንጽህና የሚይዝ ሁሉ ከደዌ ያድነዋለሁ። የሚያስጨንቀኝም ችግር ይሰወረዋለሁ። ኃጢአትም ቢኖርበት ይሰረይለታል። ደዌን ለሞት የሚይዝ ቢሆን እኔ አስቀድሜ መላእክተ ብርሃንን ልክለታለሁ። ነፍሱንም በክብር ተቀብለው ወደ እኔ ያመጧታል። ከሦስተኛውም ሰማያት በደረሰ ጊዜ መናፍስት ርኩሳን አይቀቡትም። ጽዋን አጋንንት ከእርሱ ጋር ዳግመኛም አይቆሙም፣ ሊቀርቡም አይችሉም። ዳግመኛም እኔ በዚያ አስፈሪ በሆነ ሰዓት እረዳዋለሁ እሆነዋለሁ። እኔና ባህሪ አባቴ ከአብ ሕይወቴ ከሆነ የእውነት መንፈስ ቅዱስ ጰራቅሊጦስ ወደ እርሱ እንመጣለን። 12ቱም ሊቃነ መላእክታን ከዝርግፍ ወርቅ ጋር የወርቅ ጥናቸውን ይዘው ይመጣሉ። ቀስተ ደመና የመሰለ በናርዶስ ሽቶ መብረቅም የመሰለ የእሳት ሰረገላ ሆነን ይህን መጽሐፍ ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባህር እሳትን አሻግረዋለሁ፣ ወደ መንበረ መንግስቴም አቀርበዋለሁ። መንፈሳውያን መላእክት አለቆችም ባዩት ጊዜ ደስ ይላቸዋል። ይህን ጸሎት በንጽህና እየጸለየ የያዘ ሰው እያሸበሸበ ይቀበሉታል። በቅዱስ ወንጌል የተነገረው አልሰማሽምን? መቶ በጎች ያሉት ሰው ከመቶዎቹ አንዱ ብትጠፋበት 99 በዱር ትቶ የጠፋችውን በግ ሊፈልግ እንደሄደ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት ከ99 በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ለባልንጀሮቹና ለጎረቤቶቹን ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ። እውነት እውነት እላችኋለሁ ንስሐ ከማይገባ ጻድቃን ይልቅ ንስሐ በሚገባ አንድ ኃጥአን ሰው በሰማይ ታላቅ ደስታ ይደረጋል። ሁለተኛም ይህ መጽሐፍ የሚደገምና የሚይዝ ሰው ሰማያውያን መላእክታን ደስ ይሰኛሉ። ከዚያም ከማያልፈው ዓለም ወደማያልፈው ዓለም ነፍሱ ከስጋው ተለይታ በምትወጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ዘንድ አቀርበዋለሁ። ይህ መጽሐፍ ካለበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህ ጸሎት በተደገመበትና በተነበበ ቦታ ይሁዳን ቅጥቅጥ በየአይነቱ በሽታ ሁሉ አይቀሩም። ይህ ጸሎት መጽሐፍ በንጹሕ የያዘ እርሱን፣ ልጆቹን፣ ገንዘቡን፣ ሀብቱን ባርከዋለሁ። በዚህ መጽሐፍ አምኖ በንጽህና ልቦናውን በቀና ሃይማኖቱ ያለ ጥርጥር በማየ ጸሎት የተጠመቀ የጠጣ በቤቱ በስራው ቦታ የረጨ እኔ ጸሎቱን እንደሰማዋለሁ፣ እንደ ልቡም ፍቃድ ፈጽምለታለሁ። ሚካኤል እና ገብርኤል ፍቃዱን ይፈጽሙለታል ዘወትር ወደ እርሱ ይመጣሉ። ይህ መጽሐፍ በንጽህና የያዘ ሁሉ የሰራዊት መላእክታን አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህን ሁሉ ቃል ኪዳን አስራ ሰጠዎች። ብርክት መርገመ ስጋ መርገመ ነፍስ የሌለባት እመቤታችን የልጇ ወዳጇ የምትለኝ ሁሉ እውነት ነውን አለችው። ጌታ መልሶ እንዲህ አላት፣ እናቴ ማርያም ሆይ በእግዚአብሔር በአባቴ በክርስቶስ ስሜ በእውነት መንፈስ ቅዱስ ጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልአከ ምክሬ በሆነ በሚካኤል መውለዴን ዜና በበሰረች በቅዱስ ገብርኤል ቃል ኪዳን ገባሁልሽ አላት። በክንፎቻቸው 6 በሆኑ ሙልት አይንተ መሆኑ መንበሬን በሚሸከሙ 4 እንስሳት ኪሩቤል ቃል ኪዳን ገባሁልሽ። አኗኗሪን በአንድነት ቅዱስ 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 እያሉ ያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማያት ቃል ኪዳን ገባሁልሽ። እልፍ ሆነው በቀኜ፣ እልፍ ሆነው በግራ፣ እልፍ ሆነው በኋላ፣ እልፍ ሆነው በፊቴ በሚቆሙ መላእክታን ቃል ኪዳን ገባሁልሽ። በእልፍ አላፍ ብዙ በብዙ ብዙ የሚሆኑ ትጉሃን መላእክታን ቃል ኪዳን ገባሁልሽ። ፍጥረት ተቀዳሚ በሆነ በአዳምና በልጆችም በአቤል በሴት በቃየንና በመላእክኤል ቃል ኪዳን ገባሁልሽ። በሄኖክና በሄኖስ በያሬድ እና በማቱሳላ ቃል ኪዳን ገባሁልሽ። ዳግመኛም ምድሬን በንፍር ውሃ እንዳላጠፋ ኪዳን በሰጠሁት ወምድር በሰጠሁት በባሪያዬ በኖህ ቃል ኪዳን ገባሁልሽ። ትእዛዜን ጠባቂ በኩር በሆነ በሴም ምሳሌ በሆነ መልከ ጸዴቅ ካህን ቃል ኪዳን ገባሁልሽ። ስለ ልጄ ወዳጄ ስለ አብርሃም ስለ ባለሟሉ ስለ ይስሐቅ ዘሩን በ12ቱ ነገደ ከፍሎ ስላከበርኩ ስለ ያዕቆብ ቃል ኪዳን ገባሁልሽ። ንጹሐን ቅዱሳን በሆኑ በቀደሙ አባቶች በይሁዳና በፋሪስ በዮሴፍና በብንያም በሌዊና በሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባሁልሽ። ጸሐፍተ ትእዛዝ በሆነ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተጠመቅኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭ ማር ከስኳር የሚጣፍጥ ንጹሐን ከኤዶም ምንጭ ውሃ ይጠጡ ከበረዱና ከወተት የበለጠውን ወተት መግቦ ባሳደጉ እንጭቶችሽ ቃል ኪዳን ገባሁልሽ። ትእዛዜና ሕጌን ባስተማሩ 15ቱ ነቢያት
ሄሮድስ ባስገደላቸው 14 እልፍ ቤተልሔም ሕፃናት ቃል ኪዳን ገባሁልሽ። ወንጌልን መንግስት ለዓለም የሰበኩ ሐዋርያት ስለኔ ነፍሳቸውን ለሞት አሳልፎ ስለሰጡ 72 አርዕድ ቃል ኪዳን ገባሁልሽ። ዙፋኔ ባተዘጋጀበት ሉዓላዊት ሰማይ የእግሬ መረገጫ በሆነች ታሪካዊት ምድር ቃል ኪዳን ገባሁልሽ። ነዶ እሳት በሆነ በእሳት መጋረጃ ፍጹም ማደሪያዬ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸከረበት ቅኖና ችንካር በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕመሜና ሞቴ 3 መዓልት 3 ሌሊት በከርሰ መቃብር ባደረግኩት ቃል ኪዳን ገባሁልሽ። በመቃብር ወጥቼ አዳምን ከነልጆቹ በሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛውም ቀን ከሙታን ተለይቼ ሙስና መቃብር አጥፍቼ በመነሳቴ በ40ኛውም ቀን ወደ ሰማይ በማረጌ ዳግመኛም ዓለምን ባሳለፍኩበት በታላቁ ምስጋና በመጣበት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬም ቃል ኪዳን ገባሁልሽ። ሰማያዊት በሆነች በኢየሩሳሌም ሀገር ክብር ምስጋና በተጌጠች በጽዮን ቃል ኪዳን ገባሁልሽ። የሙሽራይቱ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ በተወለድኩባት ለተጠመቅኩባት ለሰው ልጆች ደህንነት የምታስገኝ ትንሣኤን በመገለጥኩባት ሰንበተ ክርስቲያን ቃል ኪዳን ገባሁልሽ። በደብረ ዘይት በተቀደሰው በጽዮን በደብረ መንግስቴ በመቃብሬ በጎልጎታ ንጹሕ ብሩህ በሆነ ደም ግባትሽ ንጽሕት ክብራን በሆነ ልብሶችሽ በዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ማርያም ሆይ የሰጠሁሽ ቃል ኪዳን እንዳልነሳሽ ሰማይ ብዬ በራሴ ማልኩልሽ። በአንቺ ስም የሚቀደስበት ቦታ እኔ ባርካለሁ። እኔ እንደ አቤል መስዋዕት እቀበለዋለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችን መለሰች እንዲህ ማለች፣ አንተ ብሩክ ነህ፣ ሰማያዊ አባትህ ብሩክ ነው፣ የባህሪ ሕይወት መንፈስ ቅዱስም የተባረከ ነው። ይህን ሁሉ በቸርነት ስለሰጠኝ አቤቱ ለአንተ ምስጋና ይገባል። ለቸር አባት ምስጋና ይገባል። ማህያዊ ለሚሆን ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስ ለእናቱ ይነግሯት ከፈጸመ በኋላ ሰላም ተሰጥቷት በታላቅ ምስጋና ወደ ሰማያት አረገ። እርሷም እግዚአብሔርን ያመሰገነች ወደ ቤቷ ተመለሰች፣ እንዲህ እያለች አቤቱ አንተ የተመሰገንክ ነህ፣ ስምም የተመሰገነ ነው። መንግስትህም ስም ይባረክ፣ መንፈስ ቅዱስም ክብር ጽኑ ለአንተ ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኞች ሰዎች ጽዋን አጋንንት መከራና መከራ ስጋ ከመከራ ነፍስ አድኝን። የእመቤታችን ምልጃና በረከቷ አይለየን። ክቡራን የመንገድ ቲዩብ ተከታታዮች ስለ ሰኔ ጎልጎታ ስለ ቅድስት ድንግል ማርያም አስደናቂ ቃል ኪዳን የነበረን ቆይታ በዚህ ይጠናቀቃል። ይህ የሰው ልጅ እና ምህረት ጥልቅ ትስስር የሚያሳይ ትልቅ የታሪካችንና የእምነታችን አካል ነው። ሰኔ ጎልጎታ ሚስጥርም እንዲሁ ተራ ታሪክ ድርሳን ሳይሆን የእናትነትና ፍቅር የልጅ ምህረትና የታላቅ ቃል ኪዳን ማህተም ነው። ድንግል ማርያም በመቃብሩ ፊት ያፈሰችው እንባ ዛሬም ድረስ ለሰው ልጅ ሁሉ የተረፈ ምህረት ጥላ ሆኖ ያገለግላል ይኖራልም። ዛሬ በሰኔ ጎልጎታ ጸሎት ውስጥ የተጓዝንበት መንገድ በልባችን ውስጥ ትልቅ ሰላምና እውቀት ጥሎ አልፏል ብለን እናምናለን። ልባችን በጸሎት እንድታነጽ አእምሯችንን በእውቀት እንዲበራ የሚያደርጉ ጉዞዎች ይቀጥላሉ። በሌላ አሳታፊና ድንቅ ታሪክ እስከምንገናኝ ድረስ ሰላምና ፍቅር ለእናንተ ይሁን። ቻናላችን ሰብስክራይብ በማድረግ ሁሌም አብሮነታችሁ አይለየን። አብረን እንጓዝ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወመስቀሉ ክብር። ይቆየን።